ዒድ ላይ የምናየው ነገር ወላሂ ቀልብ ይሰብራል። በዒዱ የምናየውን ደስታ ያደፈርሰዋል። አንተ የረሱልን ሱና አክብረህ ለሶላተ ዒድ ስትሄድ ነጭ ጀለቢያ ለብሰህ እንደሄድከው፣ ኮፍያ እንዳደረግከው፣ ሽቶ እንደተቀባኸው አንተ በዚህ መልኩ መድመቅ እንዳለብህ እስላምን ማንጸባረቅ እንዳለብህ ሁሉ ሴት ልጅህ ሚስትህ ለዒድ ስትወጣ፣ ለገበያ ስትወጣ፣ ከቤት ወደ ውጪ ስትወጣ ልትለብሰው የሚገባ ልብስ ነቢያችን አለይሂ ሰላቱ ወሰላም ገድበው አስቀምጠዋል። ዙህር 4 ረካ የምንሰግደው ነቢ እንደዚህ ስገዱ ስላሉ፣ በየዓመቱ ረመዳን ወር ጠብቀን የምንጾመው ይሄን ወር ነቢ ጾሙ ስላሉ፣ የተለያዩ ነገሮችን የምናደርገው የምንታቀበው ነቢ ስላዘዙን ነው። እነሆ ሴት ልጅ ከቤት ስትወጣ ምን መልበስ እንዳለባት ቡኻሪ፣ ሙስሊም፣ ኢማም አሕመድ ሌሎችን መዘገቡ ሶሒህ ሐዲስ ተናግረዋል። ዝቅተኛው ሙስሊም ሴት የምትለብሰው ልብስ ጅልባብ ምን እንደሆነ ኢማሙ ነወዊ የሻፊዕያ ትልቅ መዝሀብ መሪ ሴት ልጅ ከውስጥ ልብሶቿን ከለበሰች በኋላ ሁሉንም ልብሷን የሚሸፍን ሰፊ ልብስ ነው ጅልባብ ማለት ብላ። ጅልባብ ይታወቃል አሁን በዘመናችን